ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ሊቨርፑልን የተመለከተ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ፍሬድሪኮ ኬዛ አሁንም ቢሆን የመቆየት እድሉ በጣም ትልቅ እንደሆነ፣ ነገር ግን የአንዲ ሮያል ያጨዋወት ዘይቤ ለብዙ ተጫዋቾች ሁኔታውን ይለውጠዋል ተብሎ ይጠበቃል። ፍሬድሪኮ ኬዛ በሊቨርፑል ቤት ይቆያል ወይም አይቆይም የሚለው ነገር እስካሁን ድረስ ውሳኔ ባያገኝም እንኳን በሊቨርፑል ቤት የመቆየት ከፍተኛ የሆነ እድል አለው። ነገር ግን የአንዲ ራዮላ ውሳኔ በጣም ከፍተኛ የሆነ ኢምፓክት ይኖረዋል ተብሎ ነው የሚጠበቀው። ምክንያቱም አንዲ ራዮላ እንግዲህ በሊቨርፑል ቤት ልዩ የሆነ ነገርን ይዘው ይመጣሉ የሚል እምነት አለ። ምክንያቱም እንደሚታወቀው በጣም ጥሩ የሚባል ነገርን በቦርንማውዝ ቤት መገንባታቸው መስራታቸው ይታወቃልና የነሱ አቋም ወይም ያሰልጣኙ አቋም ተጫዋቹ ከሊቨርፑል እንዲለቅ ወይም በሊቨርፑል እንዲቆይ የሚለውን ነገር ውሳኔ እንዲወስን ያደርጓል ተብሎ ነው የሚጠበቀው። ሌላኛው ሊቨርፑል ለቡዋዲ ዝውውር ንግግር ውስጥ ቢሆንም ቀዳሚ ተፎካካሪ እንዳልሆነ ተገልጿል። ሪያል ማድሪድ እና አርሰናል ዝውውሩን እየመሩት እንደሆነ ነው እየተገለጸ የሚገኘው። የተጫዋች በወርልድ ካፕ በጣም ድንቅ ብቃቱን ካስመለከተ በኋላ የበርካታ የአውሮፓ ክለቦችን ቀልብ እንደሳበ ይታወቃልና ከነዛም ውስጥ እንግዲህ ሊቨርፑል ይጠቀሳል። ነገር ግን ይህንን ተጫዋች ለማስፈረም ቀዳሚነት ቦታ የተሰጣቸው ሁለቱ ክለቦች አርሰናልና ሪያል ማድሪድ ናቸው። ሊቨርፑሎችም ይህን ተጫዋች ሁኔታ እየተከታተሉት ይገኛሉ። ነገር ግን እንዲህ በቀላሉ ዝውውሩ ይከሰታል ወይም ይሆናል የሚለው ነገር እርግጥ ላይሆን ይችላል። እንደሚታወቀው እንግዲህ ሊቨርፑሎች በክረምቱ የዝውውር መስኮት በርካታ ተጫዋቾች እንዲጎርፉ ያደርጋሉ ተብሎ ነው የሚጠበቀው። ለአንዲ ራዮላም የገንዘብ ድጋፍ ለማድረግ ዝግጁ ናቸው ተብሏል። ምናልባት እንደባለፈው ክረምት ላይሆን ይችላል፣ በእርግጥም ያ ላይሆን ይችላል። ነገር ግን በእርግጠኝነት ተመጣጣኝ የሆነ ጥሩ የገንዘብ ድጋፍ ይኖራል ተብሎ ነው የሚጠበቀው እና በርካታ ተጫዋቾች ለአንዲ ራዮላ ግባት ይሆናሉ ተብሎ ነው የሚጠበቀው። በተለይ ለአጨዋወት ስታይላቸው የሚመቹ ተጫዋቾችን ባይዘው አንዲ ራዮላ በጣም ስም ያላቸውን ተጫዋቾች ብቻ እንደማይፈልጉ ይታወቃል። ነገር ግን በፕሪሚየር ሊግ ለመወዳደር ደግሞ አንዳንድ ጊዜ እንደዚህ አይነት ሜንታሊቲያቸው ከፍ ያለ ኳሊቲ ያላቸው ተጫዋቾች አስፈላጊ ሆኖ የሚገኝበት ሁኔታ አለና በዚህ ደግሞ ሊቨርፑል የሚታማ አይደለም። እነ ፍሎሪያን ቨርትስን እና አሌክሳንደር ኢዛክን የያዘ ክለብ መሆኑ ይታወቃል። ከዋክብቶች አሉ በዚህ ያሳስብምና ለአንዲ ራዮላ አመቺ የሚሆኑ ተጫዋቾችን በክረምቱ የዝውውር መስኮት ሊቨርፑሎች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የኤዜድ አልካማር አማካኝ ኬስ ስሚት በሚደረገው የዝውውር ፉክክር ውስጥ ሊቨርፑልን በትኩረት ተከታተሉ ተብሏል እና ታማኝ የተባለ የዜና አውታር ነው ይህን የዘገበው። በርካታ የፊት መስመር ተጫዋቾችንም ሊቨርፑሎች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ምክንያቱም ያለባቸው ክፍተት በተለይ በፊት መስመርና በተከላካይ ቦታና በተከላካይ አማካኝ ቦታ እንደሆነ ይታወቃልና ይህንን ክፍተታቸውን ለመሙላት ደግሞ በርካታ ተጫዋቾችን ይመለከታሉ ተብሎ ነው የሚጠበቀው። ከሱ ባሻገር የኤፍሲ ኮልን አጥቂ የሆነው ሴር ኤል ማላ በሊቨርፑል እየተፈለገ ያለ ተጫዋች እንደሆነ እየተገለጸ ይገኛል። በአጥቂ ክፍሉ ላይ ሊቨርፑል ማሻሻያ ለማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘውና በርካታ ማርጫዎችንም ይጠቅማሉ ተብሎም ይጠበቃል። ሌላኛው እንግዲህ ሌዝቢች በዲማንድ ላይ ያላቸውን የ112 የዋጋ ግምት አጥብቀው ይዘዋል ተብሏል። ከተጫዋቹ ወገን እሱ በእርግጠኝነት መሄድ ይፈልጋል። ዝውውሩን ከታስበው በላይ በመጓጓቱ በጣም ተበሳጭተዋል። ከሌዝቢች ወገን ተጫዋቹን መሸጥ እንዲኖርባቸው የሚያስገድድ ሁኔታ መፈጠሩን በመቀበል ላይ እንደሆኑ ነው እየተገለጸ የሚገኘውና ሊቨርፑሎች የዚህን ተጫዋች ሁኔታ በስፋት እየተከታተሉት እንደሆነ የግላቸውም ለማድረግ እንደሚሰሩ ነው እየተገለጸ የሚገኘው። ምክንያቱም በሌዝቢች ቤት የሰራውን ነገር ሁላችንም እናውቃለን። ታዲያ ይህንን ሁኔታ በመከታተል ሊቨርፑሎች ተጫዋቹን የግላቸው ለማድረግ እንደሚሰሩ ነው እየተገለጸ የሚገኘው። እናንተስ ይህንን ተጫዋች ሊቨርፑሎች ቢያገኙ ተጠቃሚ ይሆናሉ ወይ የሚለውን ነገር በኮመንት ሴክሽን ላይ አስቀምጡልኝ። ሁለተኛ የዝውውር ጥያቄያቸውን ሊቨርፑሎች ያቀርባሉ ተብሎ ነው የሚጠበቀው። የመጀመሪያው የዝውውር ጥያቄ ውድቅ እንደተደረገ ይታወቃል እና ሁለተኛ የዝውውር ጥያቄ ወይም ተሻሻለው የዝውውር ጥያቄ በቅርቡ ያቀርባሉ ተብሎ ይጠበቃል። የተጫዋች የሊቨርፑል ተጫዋች መሆኑ የጊዜ ጉዳይ ነው እንጂ ሊቨርፑሎች የግላቸው ያደርጉታል ተብሎ ይጠበቃል። ሊቨርፑል በክረምቱ የዝውውር መስኮት በዋነኝነት ይሰሩበታል ተብሎ የሚጠበቀው በመሀል ክፍላ ያለባቸውን ችግር መፍታት፣ ሌላኛው ደግሞ በፊት መስመር ያለባቸውን ችግር መፍታት ነው። ሁለቱ ቦታዎች በትኩረት የሚመለከቱት ቦታ ይሆናል ተብሎ ይጠበቃል። እንደሚታወቀው በአጥቂ ስፍራ ላይ
አሁንም ቢሆን በክንፍ መስመር ቦታ ላይ የመሐመድ ሳላህን መልቀቅ ተከትሎ ሊቨርፑሎች በርካታ አማራጮችን እየተመለከቱ ይገኛሉ። ታዲያ አሁን የሚወጡ መረጃዎች ፋብሪዚዮ ሮማኖ ይዞት የወጣው መረጃ ብራድሊ ባርኮላ በሊቨርፑል ዝርዝር ውስጥ የሚገኝ ተጫዋች ሲሆን ሁኔታውንም እየተከታተሉት እንደሆነ ተናግሯል። ከፒኤስጂ እና ባርኮላ ጋር ስምምነት ላይ ለመድረስም ንግግር እየተደረገ እንደሆነ ነው እየተገለጸ የሚገኘው። ባርኮላ በጣም ድንቅ የሚባል እንቅስቃሴ ማሳየት ችሏል። በአማካኝ ክፍል ቦታ ላይ ታዲያ ሊቨርፑሎች የቦርሻ ዶርትሙንድ አማካኝ ፍሌክስ ሜቻን ለማስፈረም ሁኔታውን ከጠየቁና ፍላጎት ካሳዩ ክለቦች መካከል አንዱ መሆኑ ተገልጿል። የውል ማፍረሻው ተጫዋቹ በ2027 ላይ የሚጸና የ80 ሚሊዮን ዩሮ የውል ማፍረሻ አለው። ታዲያ ሊቨርፑሎች ይህንን የመሃል ክፍል ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በጀርመን ውስጥ በጣም ጥሩ የሚባል እንቅስቃሴ ከሚያሳዩ ተጫዋቾች በቦርሺያ ዶርትሙንድ መድመቅ ከቻሉ ተጫዋቾች ውስጥ ይጠቀሳል እና በመሀል ክፍል ላይ ለጀርመን ብሔራዊ ቡድንም ያንን ግልጋሎቱን መስጠት ችሏል። ታዲያ እንደዚህ አይነት ኳሊቲ ያላቸውን ተጫዋቾች በመሀል ክፍል ማሰለፍ ለፕሪሚየር ሊግን ዋንጫ ከፍ አድርጎ ለመሳም ወሳኝ የሆነ ሚናን ይጫወታል ተብሎ ነው የሚጠበቀው። ከምንም በላይ ደግሞ የስኳድ ዴፕስ ነውና በየቦታው የስኳድ ዴፕስን መጨመር ለፕሪሚየር ሊግ ወይም ለረጅም ጉዞ ወሳኝ ነው። ምክንያቱም ተጫዋች ጉዳት ሊያስተናግድ ይችላል። ጉዳት በሚያስተናግድበት ጊዜ የሱ ሁነኛ ተተኪ የማይኖር ከሆነ አንድ ተጫዋች ብቻ በአንድ ቦታ ላይ ኳሊቲ ስላለው ዋንጫን ከፍ አድርጎ መሳም ይቻላል ማለት አይደለም እና ከምንም በላይ የስኳድ ዴፕስ ሊታሰብበት ይገባል። ሊቨርፑሎችን በዋነኝነት አሁን እሱ ላይ ነው የሚሰራሉ ተብሎ ነው የሚጠበቀው እና በመሀል ክፍላቸው ላይ እንዲሁ ፍሌክስ ሜቻን የማስፈረም ሀሳብ እንዳላቸው ነው። የበርካታ የአውሮፓ ክለቦች ተጫዋቹን ይፈልጉታል። ከፍተኛ የዝውውር ጥያቄም ሊጠይቁ ይችላሉ። ነገር ግን ሊቨርፑሎች በእንደዚህ አይነት ነገር አይታሙም። አሁንም ከፍተኛ የዝውውር ጥያቄ በማውጣት በርካታ ተጫዋቾችን በክረምቱ የዝውውር መስኮት ያጎርፋሉ ተብሎ ይጠበቃል። ያ ማለት ታዲያ በቀጣዩ ውድድር ዘመን እንደዚህ አይነት ተጫዋቾች የሚመጡ ከሆነ አንድሬ ኦላ እንግዲህ በማሰልጠኑ የማይታማ ተጫዋች እንደሆነ ይታወቃል እና ውጤትን ያመጣላቸዋል ተብሎ ነው የሚጠበቀው። አዲስ መረጃ የሚወጣ ከሆነ እኛም ወደ እናንተ የምናደርሳችሁ ይሆናል። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ወደ እናንተ ይዘን መተናል። አዳዲስ ስፖርታዊ መረጃዎችን ወደ እናንተ ይዘን የምንመጣ ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክና ሼር ማድረግ ፈጽሞ እንዳይዘነጋ። አብራችሁን ስለቆያችሁ ከልብ እናመሰግናለን።